ባልቴቱም ይጠር ልጁም ይደግ ከብቶቻችንን ዘግተን እንጠራራለን። ጨፈሩ ምኑ ባህሉ ራሱ ደስ ይላል። በድሮ ስም አጠራሯ ደብረ ሮሃ የዛሬዋ ላሊበላን ለማየት ቁጥራቸው ትንሽ የማይባሉ የሀገር ውስጥም ሆነ የውጭ ሀገር ጎብኚዎች ወደ ከተማዋ ይተማሉ። በውስጡ ያሉትን ዘመን የማይሽራቸውን የዓለም ጥበበኞችን የፈተኑ እጅግ አስደማሚ የጥበብ ውጤቶችን ለማየት እነዚህ የሚዳሰሱ ግን የአሰራር ጥበባቸውን ቁልፍ ለማግኘት አስቸጋሪ የሆኑ ቅርሶችን ዛሬ ባናስቀኛችሁም በየዓመቱ በደመቀ ሁኔታ የሚከበሩትን የአሸንድዬና የሆያ ሆዬን ጭፈራን ግን ወደ እናንተ ልናደርስ ጉዟችንን ወደ ላስታ ላሊበላ አድርገናል። በክረምት ወቅት ከሚበቅል ረጅም ቅጠል መሰል ሳርና አሸንዳ ከሚለው የግዕዝ ቃል የወጣው አሸንድዬ ባህላዊ ጨዋታን እንመልከት። የአሸንድዬ የባህል ጭፈራ ከእናቶችና ከአባቶች ያገኘነው የባህላዊ ትሩፋት ስለሆነ ከነሐሴ 16 ጀምረን እስከ ቅዱስ ዮሐንስ ድረስ በደማቅ ሁኔታ እየተጫወት እናከብረዋለን። ምድር አረንጓዴ በምትሆንበት ሰዓት የላስታ ላሊበላና የአካባቢዋ ወጣቶች በተለይም ደግሞ ህፃናቶች የአሸንድዬ ጭፈራን ይጨፍራሉ። እንዲህ እንደኔ አምሮባቸውና ተውበው በተለያዩ ባህላዊ አልባሳቶቻቸው ጭፈራቸውን ይጨፍራሉ። የአሸንድዬ ባህላዊ ጭፈራ እንዲሁ በዘፈቀደ የሚጨፈር ጭፈራ አይደለም። ከመጀመሪያው ጀምሮ እስከሚጠናቀቅበት ሰዓት የራሱ ስርዓት፣ ህግና ደንብ አለው። የዚህ የአሸንድዬ በዓልን ጭፈራ ምክንያት በማድረግ በዚህ በላሊበላ ከተማ የአሸንድዬ ባህል ፌስቲቫል ተከናውኖ ነበረ። በዚህ ፌስቲቫል ላይም እጅግ በርካታ ታዳሚያን ታድመዋል። እዚህ እንደምትመለከቱትም የተለያዩ ባህላዊ ክዋኔዎች እየተከወኑ ነው የሚገኙት። ሴቶችም ሆኑ ህፃናት አለባበሳቸው፣ የፀጉር አሰራራቸው፣ አጨፋፈራቸው ምን ይመስላል ቆይታ የምናደርግ ይሆናል። እንግዲህ አሸንድዬን በዓል ለማክበር ቅድሚያ ስንዘጋጅ አሸንድዬ የህፃናትና የልጃገረዶች ነው። አሸንድዬ የሚቆረጥበት ቦታ ረግረጋማና ውሃማ ፈረግረግ ቦታ ላይ ነው አሸንድዬ የሚበቅለው። እዛ ቦታ ሄደን ከጎረቤት ከአካባቢ ከጎጥ ያለን ልጆች ተጠራርተን ከ14 እስከ 15 ባለው አሸንድዬ ቆረጣ ሄደን ቆርጠን እንዘጋጃለን። ለአሸንድዬ በዓል ማለት ነው። መጀመሪያ አሸንድያችን ያው በ15 እንታታለን። ያው ስሬት አለን። ያው የራሳችን የባህል ስሬት የፀጉር ስሬት ማለት ነው። ቁንጮና ጋሜ ይባላል የህፃናት። እሱም እንዲህ ዙሪያውን ክርክ ልጭ ነው የሚሆነው። ዳርና ዳሩን ፀጉር ይተውለታል። መሃሏ ትከረከማለች እንደዚህ የህፃናቶች ማለት ነው። ይሄን እክያ እየተባለ በየጊዜው ቤተሰብ ዘመዶቻችን ወይም እናት ወላጆቻችን እክያ እያሉ እየጨመሩበት ወደ መጨረሻ ነው ወደ ደፈኔ ወደ ማግባቷ ደረጃ የምትደርሰው ማለት ነው። ስንጀምር አሸንድዬውን መጀመሪያ ከተሰባሰብን ከተጠራራን በኋላ ተሸክፈን ወደ ቤተክርስቲያን ነው የምንሄደው። ቤተክርስቲያን ላይ የምንለውን ያክል እንላለን። በዜማ ቤተክርስቲያን ላይ የሚባለውን ካልን በኋላ ከዛ ባንገትም በምንም ዘፋፍነን ከዛ ትልቅ አሮዬ ምናምን አንለይም። ከመጀመሪያ ቤት ሳንለይ ከሁሉም ቤት አሸንድዬ እያልን በደማቅ ሁኔታ እንጨፍራለን። አሁን እንደዛ ብለን ያው እንጨፍራለን ብዬሻለሁ። ስንሄድ በዛን ሰዓት ማለት ነው እንዳሁኑ ሳይሆን በዚያን ሰዓት የሚሰጠን ነው ሁሉ ነው።
እህል ይሰጠናል። አባወራም ሆነ እማወራዋ እንደ አቅማቸው ያላቸውን ከሰጡ በኋላ አመት እስከ አመት ያደርሳቸው ዘንድ መርቀው ይሸኛሉ። ሰላም ወደ ሀገራችሁ በሰላም ይለያችሁ። አመትም የመጣ ሁላ በሰላም ይግባ። ተባረኩ ተባረኩ ተባረኩ። ሁሌ ተገኙ። ባልቴቱም ይጦር ልዩም ይደግ። እህላችን ሰባስበን አለቃ ተባለው ቤት ድግሳችን እንደግሳለን እንቀጥላለን ማለት ነው። ያን ያሰባሰብነው በምንሄድበት እህል ነው የምንቀበለው በዛን ጊዜ ማለት ነው። ልጃገረዶች የተለያዩ ስነ ቃሎችን በማለትና በመግጠም በአካባቢያቸው ወዳሉት ጎረቤቶቻቸው እንዲሁም ወዳጅ ዘመዶቻቸው በመሄድ አሸንድዬን ይጨፍራሉ። አደይ አበባ ወንድ ነው አደይ አበባ ብሰጠው ቆር አደይ አበባ ለእናቱ ሰጣ አደይ አበባ ለቤት ማገር አደይ አበባ ነሹባ ውባ አደይ